ዲቪ ኮታ ቅዳሜ ዕለት ወጣ ዛሬ ነው ቼክ ያረኩት ጌታ በቃ እግዚአብሔር ረድቶ ሀጻልኝ ለማንም ሳትናገር አንደማ ቃፍ ልጅ አለች እናወራታለን ካለች እሺ ግን ምንም ለፕራንክ አትሆኑ ትደብራላችሁ ለፕራንክ አትሆኑ አረ ምን ነው አትናደድ ቆይ እመጣለሁ ለደስታው ዘጋብኝ ሰላም እንዴናችሁ ጋይስ ይህ የመጀመሪያ ፕራንኬ ነው እስኪ ይሳካልኛል አይሳካልኝም የሚሉን አብረን እናያለን ምንድነው ማደርገው በስልክ ደውልና ለጓደኞቼ ዲቪ ደረሰኝ ይላችኋለሁ እስኪ ምን እንደሚሉ እንሰማቸዋለን ግን አልደረሰኝም ሄሎ ምንድነው አንስተሽ 20 ደቂቃ ታስቆጥሪብኛለሽ 20 ሰከንድ አረኔ ስልክ ልደውል ነው እኮ ከቦርሳ ያወጣሁት ልደውል ኩራቱ አላወኩም እንዴ ደውዬ እኮ 20 ሰከንድ ዝም አልሽ ቀጣቶ ለምታማሳንሰው ስደውል አልተመቸኝም ለዛ ነው ገባኝ መንገድ ላይ ሆነሽ ነው ኦኬ የት ይሽ ቁርጥ እንገናኛለን እኔማ ኤግዚት ኤግዛም ተመስክት እየተመጣ ኦኬ እኔ የምልሽ የሆነ ነገር ልነግርሽ እኮ ፈልጊ ንገረኛ ግን ሚስጥር ነው እሺ የደስታ ሚስጥር ማለት ነው ደስ ይላል ምንድነው ንገረኝ ባዲ ዲቪ ደረሰኝ አዎ ወይታ መስኪን ይወዳል ለምን ዋሻለሁ ምን ሆነሽ ነው ወይስ በእናቱ ጓደኛዬ ደው እንዴ በእናት እስኪ ማለት እንዴ አንቺ ምን ሆነሽ ነው እንዴ ለምን እነግርሻለሁ ሲጀመር ለምን ዋሽሻለሁ እንዴ አለ እስኪ በእናቱ ጓደኛዬ እኔ ካንተና ለምን ባለፈው እንደዚህ ለምንድን ነው ማታሚ ባለፈው ቤሪ ወደሽ ብለን እንደዛ አምኜክ ስንት ነገር ብለኝ እሱማ እዛው አብረን ቆመን ነው እኮ ምን ሆነሽ ነው አሁን ሆን ብዬ ደውዬ ነግሬሽ ማልልኝ ትያለሽ ትገርሚያለሽ ጓደኛዬ ስለዚህ በቃ ማልልኝ ምን ችግር አለ ኧረ አንቺ በእናትሽ እኔ ምሬን ነው እንዴ ጌታን በልሽ በቃ አይተው በቃ ወይ አሳይሻለሁ ራሱን ኮዱን ሞልቼ ወይ አሳይሻለሁ ስንገናኝ ለምን እኔ መጥቻ በኋላ መጣለሁ አሳይሻለሁ ከፈለግሽ ግን ያለማመን ከባድ ችግር አለብሽ ወይ ጓደኛዬ አምናለሁ ግን ውሸትን ኮነ ብዬ ነው በቃ እሺ ቻው ደውልሻለሁ አንዴ ፈልጌ አይደል እንዴ በቃ ደውልሻለሁ ቻው አናደሽኛል በጣም በሉ አንተ ደውልልኝ እኮ በቃ በኋላ አልኩሽ እኮ እንኳን እሺ በቃ በል ዳውን ደውልልኝ ትንሽ ቆይ ቻው ፌል ያረገ ፕራንክ እስኪ ሁለተኛው ሰው ጋር ደግሞ እንደውል ማጋል ደውል እስኪ ብሩክ ጋር ልደውል 62 እንዴት ነህ? አለሁ። አማን ነው? አለ። ጠፋ? አለና ማታ እንደውልልህ እያሰብኩ ነው። ምን እጄ እንደያዘ ስራ አላለቀም እንዴ? ኧረ አለቀ። ይሳቅን አገኘው? ትናንት ወዲያ አብረን ነበር። ኦኬ አው ስልክ አልሰራም አለው ምናምን ብዬው ነገሬው ነበር። ደወለልኝና መጣ። እንኳን አከየው ተሻው። እኔ የምልህ
ዲቪ ቼክ አደረክ እንዴ? አደረሰኝ። ኧረ እንኳን ደስ አለ ብራዘር። ወጣ በእንዳትልኝ ደረሰኝ ደስ ብሎኛል። መድኃኒዓለምን በል እንዴ እኔ ካልማልኳት አምነኝም ብራዘር። ኧረ በእግዚአብሔር አትተው እንዴ ኧረ መኑኝ እንዴ ምን ሆናችሁ ነው? ማርያም አትፎግረኝ። አሳያለሁ ከፈለክ መጥቼ ኮንፈርሜሽኑን ሞልቼ አብረን። በቃ እስካሁን ላምን አልቻልኩም ታውቃለህ። ኧረ እንኳን ደስ ያለ በእናትህ። አዎ እንኳን ደስ አለ ብቻ እንዴ ላይ ሲታዘዝ ነው። አዎ እንዲህ ነው የኬኳ ገድም ደስ ይላል በጣም። በቃ አብረን እንትን እንላለን። ቀጣይ ምንድን ነው የሚደረገው? እስኪ ሰው ጠያይቀና የደረሰው ሰው አንድም አውቃት ልጅ አለች እናወራታለን ካለች። እሺ ግን ምንም ለፕራንክ አትሆኑ። ትደብራላችሁ ለፕራንክ አትሆኑ። አትናደድ። ቆይ እመጣለሁ። ለደስታው ዘጋብኝ። እሺ እስኪ ሳጋል ደውለት። ይሄ ደግሞ Oke, kita sana. Ya. Sama. Kenapa anda wes? Suka ijazah benar. Ya, sudah selana. እኔማ በአካል የሆነ ነገር ልነግር ነበር። ለማንም እንዳትናገር ግን ዲቪ ደርሶኛል። አይገርምም? የምሬን ነው። እኔ ደስ ብሎኛል። እስካሁን ድረስ ቼክ እያደረኩኝ ነው። እንዴ አንተ ካልማልኳት አምነኝም እንዴ? በጣም እኔ ራሱ ላምን አልቻልኩም። 5 ነው ቼክ ያደረኩት። በስመ አብ። ቆይ አሳይሃለሁ። ደንግጫለሁ። ልቤ ራሱ በጣም በቃ የሌለ ነው እየመታ ያለው። ኧረ በጣም ያስደነግጣል። እኔ እንጃ ዛሬ መታሰር አለብኝ የሆነ ወይ የእንቅልፍ መድኃኒት ወስጄ መተኛት ያለብኝ። ኧረ አሁን ነው የሰራልኝ እኮ ኔትወርኩ አዛ ሲያደርገኝ ትቼው ነበረ። ዛሬ ነው? አዎ አሁን ቁርስ በልቼ ቲክቶክ እያየሁ ከዛ ስለ ዲቪ ወሬ ሲመጣ እንዴ አሁን ገባሁለት። ለማንኛውም አብረን ሴሌብሬት እናደርጋለን። ሁሉ ነገር ይለከው። አይ እሱማ ሲያልቅ ሁላችንም ሴሌብሬት እናደርጋለን። አንተ እንዴት ነው ደስ የሚለው? በጣም ያሳኳል። በቃ ለማንኛውም አልደነገጥክም? እስካሁን ሼክ እያረኩ ነው እያልኩ ለማንኛውም ከመጣ ደውልልኝ። እኔም ለሜዳ አስቤያለሁ። እስኪ ከሄድኩኝ እንደዋወል። ኧረ ለማንም አልወራም።
ለራሴ ራሱ አልደግመው ለኔ ራሱ እንዳደገው አንተ ራስህ ለራስህ እንዳደገው አራለሁ በቃ አልነገርከኝም ራሱ አጥተኝ ነው ግን ደስ የሚል በቃ ሀቅ ነው አሁን ሳሉላ ሊዘገባ ተንጋገበ አረ ሳል ትላለህ እንዴ ምን አረሽ አይ እሷ ደስቷን በቃ መግለጽ አቅቷት እስካሁን አው ቁጭ ብላለች እስካሁን ጸጥ ብላ ፍዝዝም እያለችብኝ ነው የደስታ አጥተሽ ይላል ታሪክ ወጣውን ዝም ብለህ እንትኑ አለህ ወረቀቱም ነው አለኝ ያሞላቸው ትክክለኛ መረጃ ነው ማለት ያሉን አዎ አንድ ነገር ብቻ ነው እነግርሃለሁ የሞላሁት ስተት ያው የሚገኝ ነገር በቃ ዞር እያለን የሚስተካከልም ካለ እናስተካክላለን በቃ አቤት እንኳን ደስ አለህ አብሽር ብራዘር እዛውኝ ዶላር ልካለሁ አያሳስብ ማርያም በጣም ደስ ያለኝ በቃ ዋናው እሱ ነው በቃ ከመጣሁ ደውልልሻለሁ እሺ በልቻው ቻው ሲስተር ጋር ልደውል እንዴ እስኪ ሲስተር ምን እንደምትል እንስማ ባንተ አለፍኩት ስንቱን ሸለቆ ውሃ ሙላኸው ሲስተር አንሺ አሎ አቤት እንዴት ነሽ እግዚአብሔር ይመስገን እስኪ አንዴ ትቀንሺዋለሽ አጠገብሽ ያለውን ነገር ምን አልሰማለ እንደውም ልደውልልህ እንደው አይገርምህም ምን ሆኖ ነው ልጅ ማካለች በኋላ ያለታት ነው እንዴ ልጅ ሳይወስድ ሞይ እያልኩኝ ይሄን ቁጥሬን አታውቂው መጀመሪያ አላወቅሽኝም ነበር አላወቅኩም ከዛ ድምፅን ሳቆ ጊዜ እንተናል ምን ነው አይ ምንም እንዴት ነሽ አለ መስገን ሰላም ነው አለው ለኤርሚያስ አልሰጠሽውም እንዴ ልብሱን ውርለት መቼ ሄድኩኝ ብያልኩ ካልወሰድኩትም እኮ አልኩ ኖ ውርለት ተገናኝታችኋል ነበር እኮ ያው እነሱ አከዝማና ደግሞ ረክቹ ነው በቃ ችግር የለውም እኔ ስመጣ ወስደዋለሁ እንደውም አሁን ዛሬ አስታውሽት ልደውልልህ ነበር ይሄን ካደገች በኋላ እኮ አይሆንም አሁን ላይ ካለበተች ለምን ሆኖ ነው በቃ አመጣለሁ ወስደዋለሁ ናናው እሺ እኔ የምልሽ አንድ ነገር ልነግርሽ ነበር ምንድነው ሚስጥር ነው ግን እሺ ንገሪ ለማንም እንዳትናገሪ ዲቪ ደረሰኝ እኔ እስካሁን ድረስ ድንጋጤው ሊለቀኝ አልቻለም ሳሪ እንዴ መጣ እንዴ እኔም እኮ ልከሻል ዲቪ ኮታ ቅዳሜ ዕለት ወጣ ዛሬ ነው ቼክ ያደረኩት በቃ እግዚአብሔር ረድቶሃል ጸልይ ለማንም ታናገር ለማንም እሺ ያው ለማንም አልናገርም እስካሁን ድረስ አንቺ እኔና እሷ ነች ያወቀች እሷም ለማንም እንዳትናገር ካፍት እንዳወጣ በቃ አሁን እኔም አልሰማሁም ዝም በል እሺ በቃ አይነገርም እንዲህ አይነት ነገር ለምንድን ነው የማይነገረው አይነገርም በቃ ዝም በል ለማንም አትናገር እኔ እኮ አያስችለኝም ሳሪ ምን ይሻላል ኖ አትናገር ጥሩ አይደለም እውነት ዝም በል ጸልይበት ጌታም በቃ እኔም እንዳልሰማው ቆጥረህ ጌታ እሺ እኔ ራሱ ሽንቱ ቤት ልጅ ወይኔ እንዴት ደስ ይላል በጣም ነው እንዴ ምን ሆነሽ ነው ለምን ዋሻለሁ እንዴ ለዚህ ጉዳይ እኮ ነው የደወልኩልሽ በቃ እንዳልኩት ዝም ነገር ጉራጌ የሚበከርስ ብላ ዝም ነገር እሷም ለማንም እንዳትናገር ለእናቷም ለማንም ራሳችሁ ቻጠልኝ ሲያልቅ ብቻ እንናገር አዎ ግድ ነው በቃ እስኪ ሁሉም ስትጨራርስ ማንም ማወቅ የለበት እሺ በቃ ለምረት ልንገራት ወይስ ወየው ጌታው ያረ በቃ ዝም በል እኔ ማለት ነገር እንዳልሰማው ቁጥር ዝም በል
እሺ በቃ አይነገርም ዝም በል እሺ እመጣለሁ በቃ እሺ ና ቻው ቻው እህቴ ነች እንግዲህ ወይኔ ጉድ የበላ ምን ሊሉኝ እንደሚችሉ አስቡት እንግዲህ ውሸት ሲሆን ግን ለምንድን ነው ለማንም አይነገርም የሚባለው እኔ እሱ ነገር ምንም ሊገባኝ አልቻለም እኛ በራሳችን ሃይማኖታችን ጠንካራ ከሆነ እምነታችን ጠንካራ ከሆነ ለማንንስ ብንነገር እግዚአብሔር ያዘጋጀልን ነገር እስከሆነ ድረስ ማንም ሊያሰናክለው አይችልም ብዬ አስባለሁ ለማንኛውም የዛሬ ፕራንክ ይሄን ይመስል ነበር በቃ ሌላ ሰው ጋር አልደውልም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ እንዲሁም ላይክ እንዳይረሳ በቀጣይ ሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ